Oki butuh kasih oki dulu tu cowok jadi mucan nanya tena cuman Samira gak kotorin jurah jadi egal jero nanti buat di sana apa tu kopa sing jema tu lama faham laban je labin je ni abdilah Samira katir lagi ni orang kabin je apa sada faham ya ni bakal nanti muammi lagi sana magal cujira beta bakat injilati hada mana lagi ditunggu cun anum tumalo no finjera singale kaina teraga bode karu kesan na barese gasira rufe ifama jede nama gale namchis ifama jede anis mana barade mana barade kamikki ala manasa kapsi fatera selan ala manasa hada kamu nimna mentene dubbanne gaman nyom amma de me mana bana share sitikodomo ጌም መጫወት አልነበረባቸውም ያልኩበት ምክንያት ለምንድን ነው? ጃኒ መጫወት የነበረበት ከጆን ዳንኤል ጋር ነው። ሪሉ ይሄ ነው። አማሜ ካሁን ባለ ጌም መጫወት ያለበት ከማን ጋር ነው? ወይም ከአወድ ጋር ወይ ከናሆም ፎንቲ ጋር። this is business ጥሎችን ሁሉ ወደ ዳቦ ቀይር እንጂ የምን ጓ እኔ አበሻ ይገርመኛል። አንዳንድ ጊዜ ጓ ይላል አመቱን ሙሉ ይዘጋጋ እና ልጫወት ከሰው ጋር ያይቻል ሳጥልዳቲም ተጣልቻለሁ እኮ ጌም መጫወት ያለብሽ ከጠላት ጋር ነው። አንደኛ ሰቅጣጭ የሆነ ቅጣት ትቀጫለሽ። ኢረዲባ ይላል ኦሮሞ። ኢረዲባ ማለት ያ እኔ ግልጽ ነው። እኔ ብዙን ጊዜ ሰው ከኔ ጋር ተቃራኒ የሚሆነው መሀይም ስለሆነ ነው እኮ። አሁን እኔ ጌም ከሄለን ጋር ብጫወት አያምርም። ከናሆም ፎንቲ ጋር ብጫወት ጌም ይሆናል ካሁን በኋላ። ያንተ በርታ ያለ ሰውዬው አስቡታ። ደርቢ ነው፣ ጠላት ነው፣ መግጠም አለበት። አየ lagi berdoa ini jadi setiap apa tu kofa nam tokko jadi kiri lebi awal kati si wolol tadi nak kene muacisen akasi jadi nadat lama parat ya ni orang kami sami jadi tu nak kebet di kopa ini nen jabatan jolly yang beri raga cari accounting orang kamu kasih balik accounting kan fadde bitu ekale bitangin nara beta saat ini jelo yaji jadi apa ni game aja mart tapi aku mata itu kakak wati nama cecok mana tidak game namni sitori apa kata nabe ani soal dukan kat dise nurusen la ilaha illallah apa dukan le tepat ni du mereka ingalek nangkat dise ko leca boleh rancin ni kat dise du mat sila lah tanam miso kat dise kalau sana saya fakkabe ala nurusen lagi berarti fakkabe sana boda maksud dia beta كم نور سنت أول مرة نفهمه جمال نفهمه كم اتصل فقرة تفهمني توقفان أرجعني إني لما فارت تجارو أكو من إيجالين نسكنه كا إيجالين thank you abdi ما نفتو ما قصدي رسيو أمن شيء سيكون دمني يا لنا أنت تو أتنا قرني من نقرأ فلكم تلان تنا سامشانو أنها موتا من الدالة نقرأنه ሞታዬ ሁለተኛ ላይ ቶሎ በሉ አንበሳ ምስኪን ነው ግን ሞታ ስለጊፍት ምናምን አያውቅም። በአንበሳ ነው የምናሸንፈው። አንድ አንበሳ ለቀቀው አለ ሁለተኛ ጌም ማለት ነው። እዚህ 16 አንበሳ ኑሩ ሁሴን 16 አንበሳ ለቋል። እኔ እዚህ 10 አንበሳ ለቀያለሁ። ነጥቡ እስከ ሚሊዮን እየገባ ነው። ሚሊዮን አለፈ። ሞታ ደግሞ አንድ አንበሳ ከለቀቃችሁ እንበልጠዋለን አለ። ከዛ ምናምን ተባለ። አብዲ ውረድ አለ አብዲ ማለት ነው። እኔና አብዲ ሰሚራ ጋር ነበርና አማርኛ ስለማታውቅ ውረድ አለ። እኔ ወርጃለሁ። ለምን ጊፍቱ አልታያልኝ። የገዛሁት ጊፍት ገዝተህ ላይ ተቀምጬ መስጠት አልችልም። ወጥቼ ካልገባው እዛ ላይ ስለገዛ ከዛ አብዲን ውረድ ማለት ጀመረ። ወጣ ሁለተኛ ጨዋታ ላይ ማለት ነው። አንድ አሸንፈሃል፣ አንድ አሉላችኋል። ሶስተኛው ላይ ነው ውረድ አለው። ሚሊዮን ከምናምን አልፋል አንተ እዛ ወፍ የለም። ከዛ ውረድ አለው አብዲ አልወርድም ሲል መጨረሻ ላይ በቃ እንባ ሊወርድ እንደ ሸንጉሊት ሊወርድ ሲል አቋርጦ ወጣና ስድብ ጀመረና በኋላ ጎበዝ ነው ግን ወጣ ወደ ፖለቲካ መለሰው። እኔ ማሜ 7 ዓመት ጌም ተጫውቶ ቤት የለውም። ቤት እንዲገዛለት ፈልጌ ነው ቆይ ብሩን ቅሞ ጨርሶታል። ስለዛ በዚህ በተገኘው 100 ምናምን አንበሳ ቤት እንዲገዛለን ነው። አይገባችሁም እንጂ እኔ ስማኝ፣ እኔ ሴት ልጅ ስለሆነች መጀመሪያ እንደዚህ ያለ ቪዲዮን አለኝ። እኔ ለምን ስለማከብረው አለቀቁትም እንጂ ሴት ልጅ ናት
ማሸነፍ አለብን ብሎ ነበር መጀመሪያ። እንደውም ህዝቡን ንዴት ውስጥ ያስገባው ያ ነገር ይመስለኛል። ሴት ልጅ ናት እሱም ምናምን አለ መጀመሪያ ማለት ነው እንደ ማሸነፍ ነገር። በኋላ ደግሞ ምንም ብትሆን ሴት ልጅ ናት መሸነፍ የለባትም ጥሩ ነው ያደረጋችሁት ማለት ጀመረ። በኋላ ማሜ አላሸነፈኝም ሰፖርት እንድትደረግ ብዬ ነው ተጫወኩት። ማሜ ይገጥመኛል ብሏል። ግጠመው ገልቲ ሐቢቢ ምንም እንኳን ቢፈጠሩ ሰገሌ ሙባሪክ አብዲ ጌታቸው ከና ደጋነ ተፈካታ ኑሩ ሰመጣ ይሰደሙ ከና ሰምተከዋል ያንን ቪዲዮ አዎ ኑሩ ሰሚ ሲመጣ ሰውየው እዛም እኮ አቆሙ መሰለኝ መስጠት ወላሂ ቪዲዮ ሙሉን አላየሁትም። ወጥታውት ነው ዛንት በስሜታዊነት ያኛው ዩኤስኤ ጓደኛዬ ናት ፋሚሊ ዩኤስኤ የምትሉት ኑሩ ሴን የምትሉት ምንም ምስጋና የሚፈልጉ አይደለም ለነሱ። ድሬ ከዚራ መጥቶ ነበር ላ ያልመጡ ሰዎች የሉም። እኔ ያልቆጠርኩም ቪዲዮ ግን አለ በጣም ነበሩ ሰዎች። ማሜ አንድ ነገር ልንገርህ ማሜ መጥቷል ዱፌራ ኦኬ ቶኮን ገሸን ያርግቴ ማን ነው አንደኛው ናሂላን የሚባል ሁለት አንበሳ መጣ። ናሂላን አላቆም ናሂላን ባይ ጆሌ ሸዋ ባይ ናሂላን አላቆም እንደውም ጊፍተር አይደለም እኔ ገረመኝ። አዎ ማሜ አንደኛ ላይ ያለው ንጉስ ሌላ ደግሞ ልፈልግልህ እሺ ማሜ ሞካ ያለው በአንተ ምክንያት በጣም ብዙ ሰው ጋር ደውያለሁ። you have to listen me የሰማኝ ነው ያ ሙቤ ደውሎልኝ በጣም ብዙ ልጆች ጋር ደውያለሁ። አላሳፈሩንም ልጆቹም እሺ ብሎናል። ግን እዚህ ጋር 5500 ሰው ባለበት ቦታ ላይ ማውራት የምፈልገው እጅግ የተባረከ ወንድም አለ። ወላሂ እኔ ከማንም ሰው በላይ ሙባረክ እንድታመሰግነው ፈልጋለሁ። ቆሜ እንድታመሰግነው ነው የምጠይቀው። ምክንያቱም ላንተ የሚቆምልህ ወንድም አለ። ወላሂ ቆሜ እንድታመሰግነው ነው። አብዲ አንድ ነገር ልንገርህ መጀመሪያ መጥቼ እሱ መጣ ሲባል ደስ ብሎኝ ዛሬ እንደሚወጣ አውቃለሁ። ተናግሬያለሁ ትናንትና መቀደም ላይ ምን ይላል በቃ ፊሊንጉን ማየት አለብኝ ብዬ ስመጣል ውጣ ከዚህ ያላለኝ እንዴ ውጣ ከዚህ ዶክተር መልክ ለስራ መጣ። አሁንማ ተነስቶ ቆሞ እንዲያመሰግን እፈልጋለሁ። ሲቀጥል ሀጂ በቀደም ቁም ነገር ነው የሰሩት። በጣም እናመሰግናለን። እርሶንም ቴንክ ዩ ለማለት እወዳለሁ። ካሜራ ረዳት ሲጋ ጆድ ላይ ከቤተሰቤ እኩል አላስበልጠውም ማን ከማንም ማለት ነው። ማለት እኔ አሁን ኑር ሁሴንን ከምስቴ ከልጄ ብዬ ቀጥሎ ብዬ የምጠራው ሰው አይደለም። እኩል ነው የኔ ቤተሰቤ ስጋዬ ነው እሱ ማለት በቃ ሁሌ ለኔ ኩራቴ ነው። ገባ ከሱ አሁን ኑር ሁሴን ብዙ ጊዜ የሚደርስልኝ አሁን የባለፈው ነው የቀጠረው ግን ማሜ አሁን ያለው ችግር ምንድን ነው ታውቃለህ? የሀበሻ ችግሩ የራሳችንን ነገር አለ። ለምሳሌ ሙቤ መጀመሪያ